በሩን ስከፍት ከፊት ለፊቴ እናቴና እህቴ ተሰልፈው ቆመዋል። እኔ ግን አባቴን ለማየት የያዘኝ ጉጉት አይኔን ጋርዶት የነሱን ሁኔታ በቅጡ እንኳን ሳላስተውል አይኖቼን አፈቅቱን እሱን ለማየት አሻግሬ ሳማትር ታላቅ ወንድሜ ጥቁር በጥቁር ለብሶ ከኋላቸው ቆሟል። ነገሩ ግራ ቢገባኝ ዞር ብዬ እናትና እህቴን መልሼ በግርምት ሳያቸው እነሱም ከራስ ጸጉራቸው እስከ እግር ጥፍራቸው ጥቁሩን ተከናንበውታል። አይናቸው ከለቅሶ ብዛት ደም መስሏል። ከአይናቸው ዙሪያ የከሰለው ቆዳ ለቀናት እንቅልፍ ባይናቸው እንዳልዞረ ያሳብቃል። ተቆጥቶ ቲማቲም የመሰለው ሊጡ ኩፍ እንዳለ ዱቄት ለጉድ የተነፋው ፊታቸውና ክቡ ብሎ ደርቆ ኩበት የመሰለው ከንፈራቸው ለቀናት ከጩኸትና ከለቅሶ ያረፈም አይመስል። ይህን ያየው ጭንቅላቴ ለደቂቃዎች ስራ ፈቶ እንዳውልት ደርቄ ከቆምኩበት የሚያነቃንቀኝ ጠፋ። እነሱም አንገታቸው እንዳቀረቀሩ በዝግታ ቅስስ እያሉ ወደ ቤት አንድ ባንድ መግባት ጀመሩ። ኋላ ግን የነሱ መንቀሳቀስ እኔን ማነቃ ይመሰለኝ እዛው በር ላይ ቆሜ አባስ እያልኩ አባቴን ፍለጋ ግራ ቀኙን ስመለከት ቀኑን ሙሉ ሲጨቀጭቁኝ የዋሉት ጎረቤቶቼ ነጠላቸውን አዘቅዝቀው እያሉ እያለቀሱ ደረታቸውን በሚደቁ ሰዎች ቤታችን ታጨቀች። የቀኑ ሙሉ ልፋቴ ለደስታ ሳይሆን ለለቅሶ መሰናዶ ኖሮ ሁሉም ነገር ባንዴ ድብልቅልቅ ወጣ። በህልሜውን በሆኔ መለየት ተስኖኝ ቤተሰቦቼን ስመለከት እነሱም የጎረቤቶቼን ዋይታ አብረው በምሬት ያዳምቃሉ። ጸጥ ብላና አምሮባት አባወራዋን ስትጠባበቅ የነበረችው ቤታችን በለቅሶና በጩኸት በአንድ እግሯ ቆመች። በስትሮክ እንደተመታ ሰው ሰውነቴ ተሳስሮ አይኖቼ ብቻ እኔ ሳላዛቸው በየአቅጣጫው እየተዘዋወሩ ነገሩን ይቃኛሉ። ከብዙ ልክ የለሽ ዙረት በኋላ የተዳከሙ አይኖቼ መስራት ተስኗቸው የሚታየኝ ሁሉ ብዥዥ ይልብኝ ጀመር። እነዚህን ሁሉ ጥያቄዎች በአንዴ ማስተናገድ የተሳነው ጭንቅላቴም እሱም እጅ ሰጥቶ አንዳች ጥቁር ጭጋግ እይታዬን ጋርዶት ነፍሴ ከስጋዬ የተላቀቀች እስኪመስለኝ ድረስ ለሰዓታት ራሴን ስቼ ቆየሁ። ከነበርኩበት የሞት ሰመመን ስባንን ቀድሞ ያየሁት ነገር መጥፎ ቅዠት ብቻ ሆኖ በቀረ ብዬ መመኘት ያልቀረም። አይኔን ስገልጥ ግን የማየው ነገር ምኞቴ ከንቱ እንደሆነ ነገረኝ። እንደ ቤተሰብ በወደቀብን ዱብዳ ላይ የኔ ድንገት እንደዚህ መሆን በእንቅርት ላይ ጆሮ ደግፍ ሆኖባቸው ያረጉት የጠፋባቸው ቤተሰቦቼ አይኔን ያዩኛል። እናትና እህቴ በለበሱት ነጠላ ያራገቡ ንፋስ ይሰጡኝ። ወንድሜ ደግሞ ለቅሶ ብለው ሰዎች ያመጡትን ውሃ እየከፈተ ፊቴ ላይ ይረጫል። ከብዙ ተማጽኖ በኋላ መንቃቴን ሲያዩ አፋፍሰው በጀርባዬ ካስተኙኝ አልጋ ላይ አንዱ እጄን ሌላው ጀርባዬን ወገቧ እንዳልጸናላት አራስ ደጋግፈው ሁሉም እንባ ባቀረረው አይን እየተመለከቱኝ ደህንነቴን ይጠይቁኝ ጀመር። እኔም ጭንቅላቴን በማንቀሳቀስ ብቻ ምላሽን ሰጥቻቸው ዙሪያውን ቤታችንን መመልከት ጀመርኩ። ፊት ለፊቴ ቴሌቪዥኑ በጨርቅ ተሸፍኖ የአባዬ ፎቶ በትልቅ ፍሬም ተጋርዶበታል። በጥቁር ሻርፕ ራሳቸውን የተከናነቡ ሴቶች፣ ጋቢያቸውን ደርበው የሚያክተመትሙ አባቶች እና ነጠላቸውን የዘቀዘቁ እናቶች ቤቱን ሞልተውት የሁሉም አይኖች ወደ እኔ እየተቁለጨለጩ ከንፈራቸውን ይመጣሉ። ሌሎች ደግሞ በየጥጋ ጥጉ ንፍሯቸውን እየዘገኑ ሞቅ ያለ ወግ ይዘዋል። ቆይ ግን ማን የሞተው? አባዬ? የኔ አባት አያደርገው። ማንም እንደሌለኝ ያወቀማ ብቻዬን ጥሎኝ አይሄድም እንዴ።
ኧረ ዝም በሉ። ሰው ምን ሆኗል ዛሬ? ከሱ ውጪ ቤት ውስጥ ሆነ ውጪ የምግባባው ሰው ሆነ የማወራው እንደሌለኝ እያወቀ ውሃ ቀጠነ እያልኩኝ የተፈጠረውን ያጋጠመኝን የማወራው እንደሱ ያለ ሰው እንደሌለኝ እያወቀ ሊጥሉኝ ይሄዳል። በድካም ሆነ በህመም ዝሎ መቀባጠሪን ብሎ እስከ መጨረሻው ሳያቋርጥ በትዕግስት ያዳመጠኝ እሱ ብቻ እኮ ነው። ታዲያ ይህን ሁሉ እያወቀ እንዴት ጥሎኝ ይሄዳል? በፍጹም ሊሆን አይችልም፣ አባቴ አልሞተም እያልኩ የተፈጠረውን ነገር መካድ ጀመርኩ። ዙሪያ ያለው ሁኔታ ሁሉ የአባቴ ሞት ቢያረዳኝም እኔ ለመቀበል አሻፈረኝ ብዬ ለአይምሮዬ አባቴ ያለመሞቱን ደጋግሜ እየነገርኩ ከእውነታው መሸሽ መረጥኩ። በፍጹም አባቴ አልሞተም። ያኔ እንደዛ በጣር ሆኖ ሊታከም ሲሄድ ምንም አልሆነም ፋዘር ሲሉ ቆይተው አልጋ ላይ ማስተኛታቸው ሳያንስ ሞተ ይላሉ እንዴ? በፍጹም አላምናቸው። እንዴ ሄደን ልታሚያቸው ባልሆነ እንደ እብድ ብቻዬን ያስቀባጥረኝ ጀመር። አዎ ሄደን ቆይ ትንሽ ጠብቂ፣ ቆይቶ ይመጣል፣ አሁን ይደውልልሻል፣ አባዬ በፍጹም ጨክኖ ጥሎሽ አይሄድም እያልኩ በውሸት ዓለም ውስጥ ተዘፍቄ ራሴን የሐሰት ተስፋ እየሞላው ሳጽናና ሰው ሁሉ የሚጨብጠው ተፍቶ ሲተራመስ እኔ ግን አባዬ ሲመጣ የማደርገውን ነገር የምናሳልፈውን ጊዜ እያሰብኩ በምናብ መስከሬን ቀጠልኩ። ብዙም ሳይቆይ ቤታችንን የሞሉት ለቀስተኞች ቀስ በቀስ መመናመን ጀመሩ። ድንኳኑም ፈረሰ፣ ጥቁር ልብሱም አለቀ። የአባዬ ፎቶም ከቦታው ወርዶ ቴሌቪዥኑ ተገለጠ። እንደ ጎርፍ ቤታችንን ያጥለቀለቀው የህዝቡ ቁጥርም ቀስ በቀስ እየቀነሰ ሁሉም በየቤቱ ተከተተ። የወንድሜ የማትሪክ ፈተና ስለደረሰ የሐዘኑ ድባብ ብዙም እንዲቆይ አልተፈለገም። እናቴም እሱ እንዳይረብሽ ብላ ውሎ አዳራ ሁሉ ውጭ ሆነ። በቃ ምን አለፋችሁ እኔ ብቻ ነበር ያልተነቃነኩት። ከከተምኩበት የውሸት ዓለም ሳልነቃ ጭንቅላቴም ከቆመበት የኋለኛው የህይወት ክፍሌ አንድ እርምጃ እንኳን ፈቀቅ ሳይል ሩጫ በሆነ የህይወት ጎዳና ላይ ሁሉም ጥሎኝ በሮ እኔ ግን መጨረሻ ቀረው። ትምህርቴም አልቆ ክረምቱ ደረሰ። የአባዬንም ነገር ምኑንም ሳልረዳው ይሄው 40 ደረሰ። ከዛም 40ን ለመዘከር ሁላችንም ተሰባስበን ወደ አዲስ አበባ ሄድን። እናቴ በጣም የምትወደውን ባሏን ስላጣች፣ እህቴና ወንድሞቼ ደግሞ ያሳደጋቸውን የሚወዳቸውን አባታቸውን ስላጡ እያዘኑ ደግሞ በ40 ሊያለቅሱለት እሱን የመሰለ ምርጥ ባል ምርጥ አባት ከህይወታቸው ስላጡ ሊፋቅ የማይችል ጠባሳ በልባቸው እንዳረፈ መቃብሩ ላይ ቆመው ሊነግሩት ጉዟቸውን ጀምረዋል። እኔ ግን እንደነሱ ቀኑን እያሰብኩ ላላዝን ሳይሆን ከዚሁ ከአዲስ አበባ ጥለውት የመጡትን አባዬን መጥቼ ለመፈለግ ፈልጌም ለማግኘት እና አግኝቼውም ናፍቆቴን ለመወጣት ነው ብል ከትዝብት ባለፈ ጤና የሚያጠራጥራችሁ ይሆናል። እውነታው ግን እሱ ነበር። ፍለጋዬንም ገና ከመናኸሪያው ሳልወርድ ተያዝኩት። እንደሱ ረዘም ጠም ያለ ሰው ባየው ቁጥር ልቤ ሲንጠለጠል፣ ቀርቤ ማየቴ ደግሞ አለሙን ሲነግረኝ ልቤ ሲወርድ፣ እንዲሁ እንደተብከነከንኩ አክስቴ ቤት ደረስን። እዛም 40 ተደግሶ እንደ ስርዓቱ ሁሉም ተፈጽሞ ሁላችንም ተሰብስበን ወደ መጣንበት ከመመለሳችን በፊት እዛው አዲስ አበባ ወደምትገኘው የድሮ የአባዬና የእህቴ መኖሪያ ቤት አቀናን። ቤት ውስጥ ያሉት እቃዎች፣ ጣራ ወለሉ ሁሉ አባዬን ይጠራብኝ ጀመር። የማየው ነገር ሁሉ የናፈቀኝን እሱን ያስታውሰኛል። እያገላበጠ የሚያነባቸው የመጽሐፍቶቹ ድርድር፣
ከነሱ በላይ ደግሞ የተቀመጠውን የአባዬን መነጽር ሳይ ቁጭ ብሎ እያነበበ በምናቤ ተሳለብኝ። ባዩት ነገር ተወስደው ከጋሃዱ ዓለም የኮበለሉት አይኖቼ ካንዱ ትውስታ ወደ ሌላው ይንከራተታሉ። ከዛም ዞር ስል በመንከራተት ብዛት ያላረፈው አይኔ በጠረጴዛ ላይ እንደ ማህተብ ካንገቱ ላይ የሚያንጠለጥላት ካሜራ ላይ አረፈ። ጫካ ሄደን እንደ ጦጣ ዛፍ ላይ ስንዘል፣ እንደ ስፖርተኛ ማርጎን እንደ እብድ ስንራገጥ፣ ከዛ ባስ ሲል ደግሞ ስንጣላ ስንጨቃጨቅ፣ እሱ እንደ ማገላገል በዛች ካንገቱ በማትለየው ክታብ እየተከታተለ ሲቀርጸን በፊቴ ውልብ አለብኝ። እነዚህ ሁሉ ግዑዝ ተባብረው አባዬን ሲጠሩብኝ ውስጤ ተቀብሮ የነበረው ናፍቆት ይቀሰቀስ ጀመር። ከአይኖቼ እንባዎች ሳያስፈቅዱኝ ዱብ ዱብ ማለት ጀመሩ። አባዬ የምር ናፈቀኝ። ግን እኮ አሁንም ይመጣል። እስከ መጨረሻው እኮ ጥሎሽ አልሄደም። ኢደን አይዞሽ ጠብቂ ብዬ ራሴን አጽናናሁት። እንዲህ ያልኩኝ እንዲሁ በራሴ ዛቢያ ስሽከረከር አንድ አስደንጋጭ ብሎም አስደዛች ሁኔታ ተፈጠረ። እዛው እህቴ ቤት ሳንወጣ ነበር። አንድ ቀን የመንደሩን ሱቅ ከሩቅ አሳይተውኝ እቃ እንድገዛ ላኩ። እኔም ለቅዴ ምቹ ጊዜ ሆኖልኝ መንገዴን ሳይሆን መንገደኞቹን እያየው የሱን ቢያሳዩኝ ብዬ በትኩረት ሰውን እያጠናው ክቡ ስል የተባለው ሱቅ ደረስኩ። የታዘዝኩትን ሸምቼ ልመለስ ዞር ስል ከአንድ ሰው ጋራ ፊት ለፊት ተጋጠመን። ልቤ ትርክክ አለ።